ፕሬዝዳንት ዶናልድ ትራምፕ በሆርሙዝ መውጫ ያጡ መርከቦችን በአሜሪካ ባህር ኃይል አጅቤ አስወጣለሁ ካሉ በኋላ የኢራን ጦር በአረብ ኤሚሬትስና በአሜሪካን ጦር ላይ በሚሳኤል ጥቃት ፈጽሜያለሁም ብሏል። በዝርዝር እንመለከተዋለን። የዓለም የጤና ድርጅት አደገኛ ብሎ የሰየመው መድኃኒት የሌለው በሽታ ተከስቷል። ስለዚህ በሽታ ያገኘነውን እናጋራችኋለን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ እስከ መጨረሻው አብራችሁን ቆዩ። የኢራን ጦር የአሜሪካን ባህር ኃይል ወደ ሆርሙዝ ወሽመጥ የሚገባ ከሆነ ጥቃት እንደሚፈጽም አስጠንቅቋል። ዶናልድ ትራምፕ በወሽመጡ መንቀሳቀሻ አጥተው የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ አድርገው ነበር። የኢራን ማዕከላዊ እዝ ያወጣው መግለጫ ማንኛውም የውጭ ኃይል ጦር ወደ ወሽመጡ ለመግባት ሆነ ለመቅረብ ቢሞክር በተለይ የጠብ አጫሪዋ ብለው በጠቀሷት የአሜሪካ ጦር ላይ ግን ጥቃት እንፈጽማለንም ብለዋል። ሜጀር ጀነራል አሊ አብዱላሂ ኢራን በተደጋጋሚ ወሽመጡ በጦሯ ቁጥጥር ስር መሆኑንና ለማለፍ የሚፈልግ በሁሉም ሁኔታ ስር ከቴህራን ጋር መተባበር እንደሚያስፈልገው መናገራቸውን አስታውሰው የጦሩ መግለጫ በኢራን መገናኛ ብዙሃን በሆነው ኢሪብ ተላልፏል። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ወሽመጥ የቆሙባቸውን ሀገራት እንደሚያግዙ ተናግረዋል። ይህንንም ተከትሎ የአሜሪካ ባህር ኃይል ወታደሮቹን እና የጦር አውሮፕላኖቹን ዝግጁ ማድረጉን አስታውቋል። ትራምፕ ለኢራን፣ ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለሀገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣላቸው ነግረናቸዋል ሲሉ ተናግረው ነበር። ስለዚህ በነፃነት ወደሚቀጥሉት ጉዳያቸው መሄድ ይችላሉ ሲሉ በማህበራዊ ሚዲያ ገጻቸው ላይም ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የየትኞቹ ሀገራት መርከቦች እንደሆኑ ግን አላሳወቁም። ይህንን የትራምፕ መግለጫን ተከትሎ ኢራን በመርከቦች ላይና በአሜሪካን ጦር ላይ ጥቃት ፈጽማለች። የመጀመሪያው የጥቃቱ ሰለባ የሆነችው አንዷ ግን የተባበሩት አረብ ኤሚሬትስ ሆናለች። የተባበሩት አረብ ኤሚሬትስ አድኖክ ከተባለ የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት እንደተፈጸመበትም ገልጻለች። የኤሚሬትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው በጥቃቱ የተጎዳ ሰው የለም። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህንን ጥቃት የባህር ውንብድና ሲልም አውግዞታል። የኢራን ጦር ንግድ መርከቦች ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃ ወይም ለዛቻ መሳሪያነት እየተጠቀመ ነው ሲልም ወቅሷል። ይህ አይነቱ ጥቃት በቀጠናው መረጋጋት፣ በህዝቦችና በዓለም አቀፍ የኤነርጂ ደህንነት ላይ ቀጥተኛ ስጋት የሚጋርጥ ነው ሲልም ተቃውሟል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እንደሆነ የገለጸችው የተባበሩት አረብ ኤሚሬትስ ኢራን ጥቃት መፈጸም እንድታቆም ጠይቃለች። ሁሉንም ጠበኛ ድርጊቶች በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ለመክፈት ያላትን ቁርጠኝነት እንድታረጋግጥም ጥሪ አቅርባለች። ኢራን በተመሳሳይ የአሜሪካ መርከቦች ላይም ጥቃት አደርሳለች። የኢራን ጦር ወደ ሆርሙዝ ሊገባ የነበረ የአሜሪካ ባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ገልጿል። የኢራን መንግስት መገናኛ ብዙሃን የሀገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠ ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊ ያላትን ጠላት አውዳሚ መርከቦችን ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋልም ብሏል። ከፊሊፋዊ የዜና ወኪል በሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃክስ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞውን ደህንነት በመጣስ እንደሆነም ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካ የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለዋል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆዩ መርከቦች ጉዟቸውን እንዲቀጥሉ እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከመቶ በላይ ተዋጊ አውሮፕላኖች እንደሚሳተፉም ተገልጿል። ይህንን ተከትሎም ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗንም ተናግራለች። ፕሬዝዳንት ትራምፕ የአሜሪካ ጦር በሆርሙዝ ወሽመጥ በኩል ከሰኞ ጠዋት ጀምሮ መርከቦችን ማስወጣት እንደሚጀምር መግለጻቸውን አስመልክቶ ኢራን ምላሽ ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር በወሽመጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗንም አስታውቀዋል። ሜሄር የዜና ወኪል ባጋራው መግለጫ ቃል አቀባዩ ኢስማኤል ባጋይ ኢራን የባህር ወሽመጡ ጠባቂና ተከላካይ ሆና ትቀጥላለችም ብለዋል። መርከቦችና የመርከብ ኩባንያዎች ደህንነታቸውን ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር መተባበር እንደሚጠበቅ በሚገባ ያውቃሉ ሲሉ አክለዋል። የህግ የበላይነትን የሚከተሉ ሀገሮች የአሜሪካን ህገወጥ እርምጃ የሚከተሉበት ምንም ምክንያት እንደሌለውም ተናግረዋል።
ቀደም ሲል የኢራን ማዕከላዊ እዝ ኃላፊ በተለይም ጠበኛው የአሜሪካ ጦርን ጨምሮ ወደ ባህር ወሽመጡ ለመቅረብ ወይም ለመግባት የሚሞክርን ማንኛውንም የውጭ ጦር ኃይል እንደሚያጠቃም ተናግሯል። በመጨረሻም የዓለም የጤና ድርጅት አደገኛ ነው ብሎ ባወጣው አንድ በሽታ ላይ ያለኝን ግንዛቤ ላካፍላችሁ። በሽታው ተላላፊና አደገኛ በሽታ ነው። ሃንታ ቫይረስ ይባላል። ሃንታ ቫይረስ ምንድን ነው? በአትላንቲክ ውቅያኖስ ውስጥ ባለ መርከብ ላይ የሃንታ ቫይረስ ወረርሽኝ እንደሆነ በሚጠረጠር ምክንያት የ3 ሰዎች ሕይወት ማለፉን የዓለም ጤና ድርጅት ገልጿል። አንድ የተረጋገጠና 5 የተጠረጠሩ ሰዎች መኖራቸውን ዘግቧል። አንድ የ69 ዓመት የብሪታንያ ዜጋ በደቡብ አፍሪካ ጆሃንስበርግ ውስጥ እንክብካቤ የተደረገላቸው ይገኛል። የአካባቢው ባለስልጣናት በኋላ ላይ ቫይረሱ እንዳለባቸውም ተናግረዋል። ወረርሽኙ ከአርጀንቲና ወደ ኬፕ ቨርጂ በሚጓዝ ኤምቪ ሆንዲየስ በተሰኘ መርከብ ላይ መከሰቱ ዘግቧል። ኤምቪ ሆንዲየስ የሚመራው በቱሪስት ኩባንያው ኦሽን ዋይድ ኤክስፔዲሽን ነው። ድርጅቱ በድረገጹ ላይ ባወጣው የጉዞ መርሃ ግብር መሰረት ኤምቪ ሆንዲቬን መጋቢት 20 ቀን ከደቡብ አርጀንቲና ውሽዋያ ተነስቶ ጉዞውን ግንቦት 4 በኬፕ ቨርዲ እንደሚያጠናቅቅ ገልጾ ነበር። አንታቫይረስ ብዙውን ጊዜ ከአይጦች በሽንታቸው ወይንም በአይነ ምድራቸው በኩል ወደ ሰዎች ይተላለፋል። ከባድ የመተንፈሻ አካል በሽታ ሊያስከትል የሚችል ሲሆን አልፎ አልፎም በሰዎች መካከል ሊተላለፍ ይችላል። ይህ አይጥ ወለድ ስለሆነው በሽታ ወይም አንታቫይረስ ማወቅ ያለቦትን ምንድን ነው የሚለውን ነገር ልንገራችሁ። አንታቫይረስ ምንድን ነው? አንታቫይረስ በዋነኝነት ወደ ሰዎች የሚተላለፈው ከአይጥ ሽንት፣ አይነ ምድር ወይንም ምራቅ መሰል ፈሳሾች የሚነሱ አየር ወለድ ቫይረሶች በመተንፈሻ አካል በኩል ወደ ሰው አካል ሲገቡ ነው። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ እንደገለጸው ቫይረሱ በተለምዶ ከአይጥ ሽንት፣ አይነ ምድር ወይንም ምራቅ የሚነሳ ሲሆን በትንፋሽ አማካኝነት ደግሞ ወደ ሳምባ ሲገባ ኢንፌክሽን ይከሰታል። ይህ በሽታ አልፎ አልፎ የሚከሰት ቢሆንም በአይጦች ንክሻ ወይንም ቡጭሪያም ሊሰራጭ ይችላል። እንደ ማዮ ክሊኒክ መረጃ በሰሜን አሜሪካ የአጋዘን አይጦች ተብለው የሚታወቁ የተለመዱ የቫይረሱ ተሸካሚዎች ናቸው። ቫይረሱ 2 ከባድ ህመሞችን ሊያስከትል ይችላል። የመጀመሪያው በአሜሪካ በጣም የተለመደው እና አንታቫይረስ የሳምባ ምች ሲንድረም ተብሎ የሚታወቀው ነው። የዚህ ህመም ምልክቶች ብዙውን ጊዜ ድካም፣ ትኩሳትና የጡንቻ ህመም ሲሆኑ በመቀጠልም ራስ ምታት፣ ማዞር፣ ብርድ ማለትና የሆድ ህመሞች ይኖሩታል። በበሽታው የተያዙ ሰዎች ላይ የመተንፈስ ችግር ምልክቶች ከተከሰተ የመሞት ዕድላቸው በግምት 38 በመቶ እንደሆነ ሲዲሲ ይገልጻል። ሁለተኛው የህመም ምልክት የከፋና ኩላሊትን የሚያጠቃ ሲሆን ሄሞሮጂክ ፊቨር ከኩላሊት ስራ መቆም ጋር በአንድነት የሚከሰት ነው። ለመሆኑ በዓለም አቀፍ ደረጃ ምን ያህል የሃንታቫይረስ ህመሞች ተመዝግበዋል? ሲዲሲ በአውሮፓውያኑ አቆጣጠር በ1993 እስከ 2022 ባለው ጊዜ ውስጥ በአሜሪካ ብቻ 864 የሃንታቫይረስ ህመሞችን መዝግቧል። አብዛኛዎቹ ህመሞች እንደ ካሊፎርኒያ፣ ዋሽንግተን፣ አሪዞና እና ኮሎራዶ ባሉ የአገሪቱ ምዕራባዊ ግዛት ገጠራማ አካባቢዎች የተመዘገቡ ናቸው። ኤጀንሲው በ1993 አሪዞና፣ ኮሎራዶ፣ ኒው ሜክሲኮ እና ዩታ አካባቢዎች ከባድ የመተንፈሻ አካላት በሽታ በተከሰተበት ወቅት የሃንታቫይረስ በሽታዎችን መከታተል ጀመረ። በዓለም አቀፍ ደረጃ በየዓመቱ ወደ 150 ሺህ የሚጠጉ ሄሞሮጂክ ፊቨር ከኩላሊት ስራ መስተጓጎል ጋር ሊኖር እንደሚችል የብሔራዊ ጤና ጥበቃ ተቋም መረጃ አመልክቷል። ከግማሽ በላይ የሚሆኑት የሚከሰቱት ደግሞ በቻይና ነው። እንዴት ነው የሚከሰተው? ለሃንታቫይረስ ኢንፌክሽን የተለየ ሕክምና የለውም። ሲዲሲ የበሽታ ምልክቶችን ለማከም ደጋፊ እንክብካቤዎችን ማድረግ ይመክራል። ከባድ የህመም ምልክቶች ያለባቸው ሰዎች በሆስፒታሎች የጽኑ ህሙማን ክፍሎች ውስጥ መተኛት ሊያስፈልጋቸው ይችላል። በጣም ከባድ በሆነ ሁኔታ የታመሙ ግለሰቦች ደግሞ በአፍና በአፍንጫቸው ቱቦ ተሰክቶ አስፈላጊው ሕክምና ሊሰጣቸው ይገባል። ሲዲሲ ለቫይረሱ ተጋላጭነትን ለመቀነስ በቤት ውስጥ ሆነ በስራ ቦታ ከአይጦች ጋር ያለውን ንክኪ ማስወገድ ይመክራል። ኤጀንሲው አይጦች ወደ ቤት የሚገቡባቸውን ቀዳዳዎች መሬት ላይ ሆነ በኮርኒስ በኩል ያሉ ክፍተቶችን መድፈን አስፈላጊ መሆኑን ይመክራል። የአይጥ አይነ ምድር ሆነ ሌሎች ፈሳሾችን ሲያጸዱ አፍና አፍንጫን መሸፈንን፣ ጓንት ማድረግንም ይመክራል። ለዛሬ ያስኩላችሁ መረጃዎች እነዚህ ናቸው። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።